አለ ብዙ ነገር መዘርዘር ምን ችለው ግን አንድ ሰው በውሃ ቀጠነ ይጨነቃል ሲፈርድበት እንዲያው ዝም ብሎ ትንሽ ነገር ህይወቱ ላይ ስለመጣ እርበትበት ይላል አንድ ምሳሌ አለ የማውቀው አንድ ሰው ገና ከልጅነቱ ከወጣትነቱ ዝም ብሎ ይፈራል በቃ እና ትንሽ ራስ ምታት ባመመው ቁጥር ልሞት ነው ወየው አለቀልኝ ይላል ከዛ ደና ይሆናል ትንሽ ይቆያል በቃ የሆነ ትንሽ ይቆያል አሁንም ያሟል ልሞት ነው ይላል እንዲህ ያለ አገባ አግብቶም ከሚስቱ ጋር ሲኖር ልሞት ነው አመመኝ ምናምን ይላል እንዲሁ ያለ ወለደ ከዛ አሁንም ልጆች ወልዶ ትንሽ ሲያሞ እናንተ አትረዱኝም እንጂ ልሞት ነው አመመኝ ጉድ ነው ምናምን ይላል እንደዚህ ያለ ቀጠለ የሚገርመው ልጆቹን ዳረ አሁንም ባመመው ቁጥር ልሞት ነው ጉዴ ነው እናንተ አትረዱኝም ይላል ትንሽ የሆነ ነገር ባገኘው ቁጥር ምንም አልሆነም የልጅ አየ እና ማለት ላደክማችሁ ስለማልፈልግ ታሪኩን ላሳጥረው በ104 ዓመቱ ሞተ በጣም ቢገርመው እሱ አይደለም አስከሬኑ ላይ ምን ብሎ ቢያጽፍ ጥሩ ነው አላልኳችሁም ነግሬያችሁ ነበር ቅምቅማት ሆኖ የሞተው ሰውዬ በቃ እድሜ ዘመኑን በሙሉ ሲጨነቅ ኖሮ ሲጠበብ ኖሮ ህይወትን ሳያጣጥማት ሄደ ማለት ነው እና ፋይናሊ እንኳን ሰዎቹ እንዳይገላገሉት እነሱን ወቅሶ መሄድ ነው የፈለገው አላልኳችሁም አላመናችሁኝ ማለት እግዚአብሔር ከእንዲህ አይነቱ ህይወት ያድነን